ሰላም እንዴት አላችሁ? የሱፐር ሴኩሪቲ ሶሉሽን ቤተሰቦች ማይክ ነኝ። ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ ከፊት ለፊቴ የምትመለከቱት የV380 የሲሲቲቪ ካሜራ ወይም የደህንነት ካሜራ ነው። ይሄ ካሜራ በተለይ በተመጣጣኝ ዋጋ ሲሲቲቪ ካሜራ ማስገጠም ወይም መግዛት ለምትፈልጉ ሰዎች የሚሆን ካሜራ ነው። በመቀጠል ስለዚህ ካሜራ ዋና ዋና ፊቸሮች ነው የምነግራችሁ። የመጀመሪያው የዚህ ካሜራ ፊቸር ዋየርለስ መሆኑ ነው። ሰው ገመድ አልባ ነው። ስለዚህ ማንኛውንም አይነት ኤክስትራ ገመድ ሳንጠቀም ይህን ካሜራ መግጠም እንችላለን እና ጥሩ ያደርገዋል ይህን ካሜራ። ሁለተኛው የዚህ ካሜራ ፊቸር ቱ-ዌይ ኦዲዮ ያለው ነው። ቱ-ዌይ ኦዲዮ ስንል እኛ የምንቀርጸው ወይም ካሜራው የሚቀርጸውን ምስል ድምጹን መስማት እንችላለን። እንደዚሁ ከዚህ ባሻገር ደግሞ እኛም ድምጽ ማሰማት ከፈለግን በካሜራው ውስጥ ማስተላለፍ እንችላለን። ማንም ሰው ሲገባ ሲወጣ የምንመለከት ከሆነ ስለዚህ ለዛ ሰው መልእክት ልናስተላልፍ እንችላለን ማለት ነው። ሶስተኛው ፊቸሩ መልቲ ዩዘር ነው። ይህም ማለት የተለያዩ ሰዎች ሊጠቀሙበት የሚችል ነው። ስለዚህ ምናልባት አንድ ሰው ብቻ እንዲጠቀምበት ልናረግ እንችላለን። እንደዚሁም ሌሎች ሰዎች ሼር አድርገንላቸው ሊጠቀሙት ይችላሉ። በስልካቸው ማን እንደሚገባ ማን እንደሚወጣ ሊከታተሉ ይችላሉ ማለት ነው። በአራተኛነት ደረጃ ይህ ካሜራ ዴይ ኤንድ ናይት ቪዥን ያለው ነው። በቀንም በማታም እንድንቀርጽ ያስችለናል። እንደምታውቁት አንዳንድ ካሜራዎች ምናልባት ማታ ላይ ደከም ያለ ጥራት ነው ያላቸው ወይም በደንብ አይቀርጹልንም። ይሄ ግን ቀንም ማታም በደንብ የሚቀርጽልን አይነት ካሜራ ነው። ከዚህ ባሻገር ይሄ ካሜራ የሂውማን ዲቴክሽን ፊቸር ያለው ነው። ማለትም ሰው ሲወጣ ሲገባ በስልካችን ኖቲፊኬሽን እንዲደርሰን ማድረግ የምንችልበት ሁኔታ ነው ያለው። የመጨረሻው እና አሪፍ ጎኑ የዚህ ሲሲቲቪ ካሜራ በውስጡ ቢውልትን የሆነ ባትሪ ስላለው ለብዙ ቀን ምናልባት መብራት በጠፋ ቀን ልንጠቀምበት እንችላለን። ለምሳሌ 3 ቀን እና ከ3 ቀን በላይ ያለምንም መብራት ልንጠቀምበት እንችላለን። እንደምታውቁት ሌሎች ካሜራዎች ምናልባት መብራት ሲጠፋ አንዳንድ ጊዜ ፓወር ሶርስ ስለማይኖራቸው ካሜራውም አብሮ ሊጠፋ ይችላል። ነገር ግን ይሄ ካሜራ 3 ቀን እንደዚሁም ከዛ በላይ ልንጠቀምበት እንችላለን። ከዚህ በተጨማሪ ይህ የV380 ሲሲቲቪ ካሜራ ተጨማሪ ሜሞሪ ካርድ እስከ 64 ጂቢ መውሰድ መቻሉ አሪፍ ካሜራ ያደርገዋል። ሌላኛው ተጨማሪ የነዚህ የV380 ስማርት ካሜራ ፊቸራቸው አንደኛው የሲም ካርድ መውሰዳቸው ነው። ስለዚህ ተጨማሪ ምናልባት ዋይፋይ ላያስፈልገን ይችላል። እንደዚሁም ሜሞሪ ካርድ የሚቀበሉ ናቸው። እስከ 64 ጂቢ ሜሞሪ ካርድ ወይም ኤክስተርናል ሜሞሪ የሚቀበሉ ናቸው። ስለዚህ አንዱ ጥሩ ጎናቸው የነዚህ ካሜራዎች ይሄ ነው። የነዚህ ካሜራዎች ፊቸር አሁን የነገርኳችሁ ናቸው። አሁን ደግሞ እንዴት ሴትአፕ ማድረግ እንደሚቻል ነው ማሳያችሁ። ደስ የሚለው ነገር እነዚህ ካሜራዎች ሌላ ኤክስተርናል ሰው ሳያስፈልጋችሁ ራሳችሁ ሴትአፕ ወይም መግጠም ስለምትችሉ ቀለል ያለ ያረጋቸዋል እና እስቲ አሁን ወደ እነሱ እንመልከት። በመጀመሪያ ይሄ የV380 ስማርት ካሜራ ሲመጣ ይሄን ይመስላል። አንቦክስ ስናረገው ወይም ስንከፍተው ውስጡ ይሄን ይመስላል። በመጀመሪያ ልክ እንደዚህ አይነት ቦክስ እናገኛለን። ይሄ ቦክስ ከውስጡ ቻርጀር አለ፣ እንደዚሁም የዩኤስቢ ኬብል አለ፣ እንደዚሁም መስቀያ እንደምትመለከቱት አይነት አለ። ካሜራው ሲወጣ ይህንን ይመስላል። ኬብሉ አለ፣ እንደዚሁም ቻርጀሩ አለ። እንደዚህ አድርገን እንሰካዋለን። ይሄኛው ፓርት ደግሞ እዚህ ጋር ይሆናል። ስለዚህ ስልካችን ላይ እንደምንሰካው ማለት ነው። ስለዚህ ይህን ካሜራ ቻርጅ ማድረግ እንችላለን ማለት ነው። ቻርጅ ስናደርገው ለ3 ቀን እንደሚቆይ ነግሬያችኋለሁ መብራት ሲጠፋ። ስለዚህ ሴፍ ነው ለኛ። እዚህ ጋር እንደምትመለከቱት USB-C ታይፕ እንደዚህ ፕላጊን እናደርጋለን። ይሄን ካሜራ ከፍ አድርገን ከስር ስናያት ከፍ አድርገን ስናየው
ውስጡ ላይ እንደምትመለከቱት ሲም እና ሲም ካርድ እና ሜሞሪ ካርድ ይወስዳል። ስለዚህ ሜሞሪ ካርድ ካለን ሜሞሪ ካርዳችንን እንከታለን። ሜሞሪ ካርዳችንን እንከታለን። then ሲማችንን እንደዚሁ ሲማችንን እዚህ ጋር ከከተትን በኋላ ያው ኢንተርኔት እንድንጠቀም ያስችለናል። እንደዚሁም ከስልካችን ጋር ኮኔክት አድርጎ ኢንተርኔት እንድንጠቀም እንደዚሁም ከካሜራው የሚላክልንን መረጃ እንድናገኝ የሚያስችለን ነው። ሲም ካርዳችንን ከከተትን በኋላ የካርቶኑ ጀርባ ላይ የኪውአር ኮድ እንመለከታለን። ይሄ ኪውአር ኮዱ የV380 4 የሚል አፕሊኬሽን አለ። እሱን ዳውንሎድ እንድናደርግ ነው የሚያስችለን። ይህ አፕሊኬሽን ካሜራውን እንድንቆጣጠር ነው የሚያስችለን። አፕሊኬሽኑን ዳውንሎድ ካረግን በኋላ የካሜራችንን ኦን እናደርጋለን። የኦን በተኗ እዚች ከስር ከካሜራው ስር ያለው ነው። ኦን እናደርጋለን። እንደዚህ አይነት መልእክት ታሰማናለች። ካሜራው ኦን ሲሆን ኔትወርክ ኮኔክትድ አረገ ማለት ነው። ሲም ካርዳችንን እያነበበ ነው ማለት ነው። ካሜራው ኔትወርኩ ጋር ተናቧል ማለት ነው። ሲም ካርዳችን ቅድም ዳውንሎድ ያደረግነውን አፕሊኬሽን እንከፍታለን። እንደምትመለከቱት V380 Pro የሚል አፕሊኬሽን ነው። እሱን ተጭነን እንከፍተዋለን። በመቀጠል አፕሊኬሽኑን ስንከፍት ሎጊን እንድናደርግ እንደዚሁም ሳይን አፕ እንድናደርግ ያደርገናል። ከዛን ሳይን አፕ ሎጊን ካረግን በኋላ ስክሪናችሁ ላይ ይሄን ትመለከታላችሁ። ስለዚህ በኢሜይል ሳይን አፕ ማድረግ ያስፈልጋችኋል ማለት ነው። እኛ ኦልሬዲ ሳይን አፕ አድርገናል። በመቀጠል ስካን ወደ ማድረግ እንሄዳለን ማለት ነው። ከዛን በመቀጠል አድ ካሜራ እንለዋለን። ስክሪናችሁ ላይ እንደምትመለከቱት አድ ካሜራ then እዚህ ከላይ እንደምትመለከቱት ፕሊዝ ስካን ዘ ኪውአር ኮድ ኦን ዘ ዲቫይስ ይለናል። ስለዚህ ሲምፕሊ ካሜራችን ጀርባ ላይ የኪውአር ኮድ አለ። እሱን ስካን እናደርጋለን። እቺኛዋ ካሜራችን ላይ ያለችዋ ኪውአር ኮድ ናት። እሷን ስካን ማድረግ ነው። ስለዚህ ስካን አድርጌ ላሳይ። ስካን ሳደርግ እንደምትመለከቱት the device is online ይላል። ይሄ አሁን ስካን ያደረኩት ዲቫይስ ዲቴክት ተደርጓል ማለት ነው። ስለዚህ አሁን መከታተል ይችላለሁ ማለት ነው። አክቲቪቲዎችን በስልኬ ካሜራውን ማንቀሳቀስ ይችላለሁ ማለት ነው። ከዛን አድ ዲቫይስ እላለሁ። በመቀጠል ለምሳሌ ዲቫይስ ኔም ልንሰጠው እንችላለን ወይም ደግሞ ስያሜ የካሜራችንን ስያሜ ልንሰጠው እንችላለን። ሆም ወይም ኦፊስ ብለን ልንሰጠው እንችላለን። እኛ የተመቸን እኛው ለምሳሌ ለቤታችን ከሆነ ሆም ብለን ልንል እንችላለን። ከዛ ዳን እለዋለሁ። ሪኔም ካረኩት በኋላ ሆም ብዬ ባክ ቱ ሆም ፔጅ የሚለውን እነካለሁ። የምትመለከቱት ስክሪናችሁ ላይ ኪውአር ኮድ አለ። ይሄንን ኪውአር ኮድ ለምሳሌ ለምትፈልጉት ቤተሰብ ወይም ቢሮ አብሯችሁ ለሚሰራ ሰው ከሆነ ሼር ልታደርጉለት ትችላላችሁ። ስለዚህ በስልኩ ሆኖ ሊቆጣጠር ይችላል ማለት ነው። then save እንላለን። ይሄን ከዛን አጠናቀቅን ማለት ነው። የመጨረሻ ካሜራችን እንደምትመለከቱት በPTZ ታይፕ ነው። ስለዚህ ወደ ጎን ወደ ላይ ወደ ታች በማድረግ ማየት ያስችለናል ማለት ነው። ካሜራችንን እንደዚህ በስልካችን ወደ ላይ ወደ ታች እያደረግ ወደ ጎን እንደዚሁም ወደ ቀኝ ወደ ግራ እያደረግ ነገሮችን እንድናይ ያስችለናል።